ትንሽ የምናገርበት ሐሳብ ጌታ በድንገት ይመጣል። አሜን በሉኛ። በባከኑ ቀናቶች በባከኑ ሳምንታቶች እጃችሁን በአፋችሁ እግዚአብሔር ሊያስጭን ይመጣል። ከጎናችሁ ያለውን ሰው ጌታ ይመጣል በሉት። ኢየሱስ ማን ነው? ክብር ለኢየሱስ ይሁን። ምንድነው ሚልኪያስ የሚለው? እነሆ መልእክተኛዬን እልካለሁ መንገድንም በፊቴ ምን ያደርጋል? ያስተካክላል አይደል የሚለው? ያስተካክላል። ከዛ በኋላ እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ማን ነው እስቲ በዚህ ሳምንት ውስጥ እግዚአብሔር ወደ እኔ እንዲመጣ ፈልጋለሁ የሚል ሰው? ባነሳችሁት እጅ ላይ ልጸልይላችሁ እንዲህ ብዬ፣ እጃችሁን በአፋችሁ የምትጭኑትን በረከት ይዞ እግዚአብሔር ይመጣል። ካመናችሁ ብቻ ቀኝ እጃችሁ ከፍ አድርጉና ሁለት ጊዜ ጌታ በድንገት ይመጣል በሉ። እንግዳ ነገር ያደርጋል በሉ። አሜን። ተቀመጡ። በድንገት ምን ይላል? ይመጣል። እመኑኝ። ፕሮፌት እኔ ጌታን ስጠብቅ 20 ዓመት 30 ዓመት ሆኖኛል። በብዙ ጌታ እንዲመጣ በምትፈልጉት ጉዳይ ላይ ጌታ ምስክሬ፣ ጌታ በድንገት ይመጣል። ዛሬ እዚህ ቤት የመጣ ሰው ይስማኝ። እያዘናችሁ ከዚህ ቤት አትወጡም። ዛሬ ምንድነው የሚለው ሚልኪያስ? መልእክተኛዬን ምን አረጋለሁ ነው ያለው? እልካለሁ። እርሱም ምኑን ያዘጋጃል? መንገድን በፊቴ ያስተካክላል። ለ2016 የሚስተካከል ነገር አለ ማለት ነው።